السلام عليكم ورحمة الله وبركاته ديرم لما بيش تكتاتايوች እንዴት ናችሁ ሰሞኑን ወደ ጠባሲት ወደሚባል ከተማ ሂጄ እንደነበረ ነግሬያችኋለሁኝ እና እዛ ለምን ተገኘች ምን ነበር እንደምትሉ ምንም ጥርጥር የለኝም የአንድ ኸይር ስራ ባለቤት ግሩፕ የሆኑ ውጭ ያሉ እህቶች የነሱን ስራ ለማየት ነበር ወደዛ ጎራ ያልኩት ኡመተል ኢስላም ኮድ አንድ የቲሞች መርጃ ግሩፕ ይባላል እነሱ ባሰባሰቡት ገንዘብ እዚህ ጠባሲት ላይ ያሉ የቲም ህፃናትን ዩኒፎርም የማልበስ ደብተር የመግዛትና የማስተማር ደብተርና እስክሪብቶች ለው የማስተማር ስራ ይሰራሉ ሁሉ ጊዜ በየአመቱ ይሄን ስራ እንደሚሰሩ ሲነግሩኝ ጉዳዩን እኔም በጣም ስለወደድኩት ቦታው ላይ ሄጄ ለማየትና ሌላ ደግሞ ኸይረኞች እንዲሰባሰቡ እንዲህም አለ እንደ ያገራችን ልጆች ማስተማር እንችላለን ወይ ብለው እንዲያስቡ ከይር ስራቸውን ተደራሽነቱን ለማስፋት ስል ወደዚህ ከተማ ትንሽ የገጠር ከተማ መጣሁኝ ኢንሻአላህ የሰሩትን ስራ ሰፋ ባለ መልኩ አሳያችኋለሁኝ ወደዛው እየሄድን ነው ይሄ የምታዩት አካባቢ የጠባሲት አካባቢ ነው ኢንሻአላህ ወደ ልጆቹ አቤት ባለከሪሙ ችግር የለውም በተን ብላችሁ ባንተም እንዴ ወደዚህ ነው ወኪሎቹም አብራችሁ ተቀላቀሉ ጨርቁ እንዲያዛችሁ ችግር የለውም ጨርቅ ያዛችሁ ባንድ በኩል በዚህ ብትሆኑ ከድር መሐመድ አራተኛ ክፍልና አሸናፊ ወሰር ቆምዛው ሱልጣን መሐመድ እስኪ ብርቶ ማግጃን አጣ እናንተም በረካ ሆኑ እነዛም ሰቆቹ በዲህና በዲስታ ናገራቸው ተናትና ታባታቸው አላህ በዲስታ ይደብልቃቸው እናንተም ደግሞ በረካ ሆኑ ሀያታችሁ ይቆም የቲሙን ሷቡን አላህ ያስጣችሁ ሀያታችሁ ቆይ ዘላይ ጨርሻለሁ እኔና ቁጭ በልና እየቆጠርክ ስለ ሱልጣን ወሰር ማሽ ሳሪያ መሐመድ ፈንታው ሙባረክ ሁሴን አሊ አሁን ከባለ 50 ነው መሰጣት ዚነት ኢማም ረጅም አላህ አጥተው ረሱል ምን ብለዋል ሲናገሩ አንድ የቲምን እንኳን መርዳት ቀርቶ አይደለም ራሱን ያሻሸ ሰው የቂያማ ቀን ጀነት ስንገባ እኔና እሱ እኩል ነን ብለዋል እና ትንሽም ቢኮን ትልቅም ቢኮን ለሀገራቸው ልጆች አድልተው ልጆች እኮ ብዙ ናቸው በየትም ተጠራቅመው አህለል ኸይሮቹ ተሰባስበው ነው ይሄን ሁሉ ሊያደርጉ የቻሉት ሁሉም ደግሞ ወዲ ሀገሩ ወዲ ወገኑ ፈለግ አድርጎ የምትገኘውን ነገር ለሀገራችን ብናደርገውሳ እነከሌስ አሰባስበው ያሉትን ደካማዎች ያሉትን የቲሞች እነሱ ያቃሉ ብለው ይሄንን ላደረጉ በጣም ትልቅ ምስጋና እናደርጋለን አላህ የሚጨመር ይሄን አላህ ያድርጋቸው ይሄም ለፈው በዛ በቀውጢ ሰዓት 25 ኪሎ 30 ኪሎ ደካማው ደግሞ የቲሞቹም ደካማ ተቀላቅሎ የተረዳበት አጋጣሚ በእነዚህ በልጆች ግሩፕ ማለት ነው እነዚህ ትልቅ ነገር ነው እነዚህ ልጆች አሁን ነገ ሀገር ተረካቢ ናቸው ይሄንን ደግሞ የተገዛላቸው ዩኒፎርም ለማስተማሪያ እንጂ ለከብት ማገጃ አይደለም ጠንክራችሁ ተማሩ እናንተ ነገ ውጤታማ ሆናችሁ እናንተም በዛህ አማካኝ እንረዳለን እኛም ደካማን የቲምን እንረዳለን ብላችሁ ተመኙ አይዟችሁ አሁን ለነሱ አሁን እኔ ልጆች ዛሬ በጣም ደስ እንዲያላቸው እኮ ቀልብያቸው ደስ እንዲያለው አሁን አጅሩ ለነሱ ይደርሳቸዋል መሐመድ ሰይድ አምስተኛ ክፍል መሐመድ ሰይድ እንድሪስ ሰይድ አምስተኛ ክፍል አይ 7 አይደል ዝበኩን በእናንተም በነዛም አጀሩን አላህ ይስጣቸው አጀሩን አላህ ይክፈላቸው ዛሬ ለጅላፍ እርቋል ኑሮ ውድ ሆኖብናል አንሶናል እንኳን የቲም ይዞ ወንድም ይዞ ያስቸግራል ግን አላህ ይክፈላችሁ እናንተንም ደግሞ
እኔ በጣም ደስታ ተሰምቶኛል። በጣም ትልቅ ነገር ከሰምቶኛል። አላህ ደግሞ ከፍ ያርግላቸው ደግሞ ቁጠሩ ተጎደለባችሁ ይጨመራል ተተረፈም ትመልሳላችሁ ቁጭ እያላችሁ ቁጠሩ ተሰጣችሁ አሁን ታማኝነት ከዚህ ይጀምራል ኑሮ አራጃል ሰባተኛ ነው አብርሃም ሰለሞን እሰይ አበሰርክም አንዋር ጀማል አንተ ነህ ምናልባት እኔ አሁን አጋጣሚ እኔ ጓደኞችም ሄደዋል እኔም ስራ አለኝ ስራ ሰው ነበርኩኝ ሳይ ግን ይሄ የበለጠ ስራ መስሎኝ ሳይው በጣም አስደስቶኛል ለኔ ተደርጎ የማይታወቅ አይቼም የማላቅ አሰራር ነው ያየው አጋጣሚ የውጪ ያሉ የአረብ ሀገር ያሉ የሀገራችን ተወላጆች በተለያየ መንገድ እርዳታ እንደሚያደርጉን እና ያለንም በየመንደራቸውም በአመደካማም ሌላም የቲምም ከዚህ ደግሞ ይሄ በግሩፕ ሆኖ የሚረዳው በጣም አጥጋቢና አስተማማኝ ያለው ነገር ነው በእነሱ በኩል በጣም አጀራቸው ነው ይክፈላቸው ነው ምንለው በረጆቹ በልጆቹ በኩል ደግሞ ልትይዙት የምትፈልጉት በሀገራችን ተወላጆች በአረብ ሀገር በበረሃ እየተቃጠሉ ከነሱ ገንዘብ ተልኮልን ታምረን እዚህ ደርሰናል ብላችሁ ታሪክና እናንተ ደግሞ ከናንተ በታች የሚማሩትን እና የሚወለዱትን ልጆች እንደነሱ ረጅ ሆናችሁ የምትሆኑበትን ዶክተር ፓስተራል ከዛ ዲግሪ የዚህ ተማሪ እንዲወጣችሁ ነው መጣር ያለባችሁ እንጂ ደብተሩን ለማያትና እስክሪብቶን ለማማር እንዳታደርጉት የሚል አደራ አለ ቀጣይ እዚህ የምታስተባብሩት በአስተባባሪዎቹ በኩል ደግሞ የተሰማኝ ነው አሁን ይሄ የምታስተባብሩት ስራ በጣም ጠንካራ ሆኖ እያለ በዚሁ ቀጣይ እነዚህ መሰል ልጆች እንዳሉ 7 ናቸው እነዚህ ከ7 ቢያንስ በአረብ ሀገር ያሉት የሀገራችን ተወላጆች ከሺህ በላይ ስለሚሆኑ እነዛንም የምታሳትፉበት የግሩፕ ስራችሁ ቢቀጥል እና ብታጠናክሩት አመሰግናለሁ ሐሳቤን ጨርሻለሁ ሌላው ሳዲያ መሐመድ 7 ሳዲያ መሐመድ አሁን ወሰኝ እሺ አንሻ ሰይድ 8 መካ አማናችሁ መካ መሐመድ አልሐምዱሊላህ ፊያናችሁ ማንሽ አወል ወሰርክ ገና ነህ እሺ السلام عليكم والله انت هون اول درس هون يوصلكم ماشي ساريا ما اقول سبعتኛ ነው اسكت يا ياس سير شو محمد علي እና አንተ ሐሳኒ ፈርም አልተሰፋም የነሱ የሚነግራሽ ገና አልይደኩም ጀማል ፈንታው ሀዲጃ ፈንታው ያክ ሲየለም አለች በጣም በይ ወኪልነሽ እና ያወሊ ማለት እዚህ ጋር ተቀመጥ ወንድምሽ ነው አስያ ኢማም አንቺ ነሽ አስያ ኢማም እንድሪስ ኢማም ማን ነው እንድሪስ ኢማም እንድሪስ አታውቁትም እኔ ቀበለ ሰላም ሰው አለክ እንድሪስ የቱ ነህ እሺ ቁጥር እንድሪስ ራሱ አህመድ ያራጊ አቤት ዶክተር እኔ ነኝ ያስኩት ባለ 8ኛ ነው ዳውድ መሐመድ
አህመድ ሰይድ አለቀ። ልክ ሆነ። እሺ አሁን ልክ ነው። እንዴት ነው? ሁለተኛው ነው ይሄ የተረፈው። እስቲ የሁሉም ሁለት እስክሪብቶ ደርሰሻል። ዛሬ አመር ደርሰሻል። ከኔ በታች ያለውን ሰው ደግሞ መርዳት አለብኝ የሚለውን እናንተ ማሰብ አለባችሁ ማለት ነው። ከዚህ በተረፈ ወላጆች እስኪ አንዳንድ አስተያየት ያላችሁ በዚህ ሁኔታ ላይ ጣል አድርጉና ልጆቹ ይሄዱ፣ እሷም ደግሞ እንትን እንድትል ማለት ነው። እኔ እንደራሴ የምለው እነሱ እንትን ባልሆነ ዞሮ ዞሮ እኔ ይሄ በጎ ስራ ነው ብዬ ነው የማስበው። ወላጆችም ይሄን ያህል ድጋፍ ማግኘታችሁ ዛሬ እስክሪብቶ ስንት ብር፣ ደብተር ስንት ብር፣ ዩኒፎርም ስንት ብር በሆነበት አጋጣሚ ይሄ መሆኑ ባለፈውም ዓመት እንደው ብዙ ተማሪ ነው በደብተርና እስክሪብቶ ተደግፎ የተማረው ማለት ነው። ስለዚህ አሁን እኔ ለነሱ የምለው በቃ ስራቸውን ፈጣሪ ይቀበላቸው ነው። ይሄን በረሃ እየሰሩ ነው፣ እየተንጠበጠቡ ነው። ስለዚህ ይሄን አዋጣው የቲሞችን እንርዳ ብለው እናንተም መርዳታቸው ዛሬ በጌታ በኩል የተናከም እንዳላችሁ የእናንተም ደስታ አሁን ሊያስተምራችሁ ሊያዝናናችሁ ይችላል። አሁን እሱ እንዲያለው ልብስ ለብሳችሁ ብቻ ደብተር ይዛችሁ ብቻ እቤታችሁ የምትሄዱ ከሆነ ትክክል አይደለም። እናንተ ነገ ጥሩ ዓላማ አላቸው። እነኚህ የቲሞች እቤት እንዳይቀሩ ሀገርን የሚመራ ሰው ከዚህ ሊወጣ ይችላል። ስለዚህ አተው መቅረት የለባቸውም ብለው አስበው ነው። እናንተም ቢሆን ይሄን አውቃችሁ ትምህርታችሁን ልትከታተሉ፣ በእነሱ በኩል ያለው ግን በጣም የሚመሰገን ነው። ለወደፊት ግን ያላቸውን እንትን አሁንም እነሱ ተስፋ ባለመቁረጥ የሚሰሩ ለአላህ ብለው ስለሆነ ለወደፊት ቢቀጥሉ ኢማም እንዲያለው የቀሩ ልጆች ሊኖሩ ይችላሉ። ከነዚህ የባሱ በጣም ከነዚህ የባሱ ልጆች ሊቀሩ ይችላሉ። ምንም እንደውም እናትና አባትም የሌላቸው ሊቀሩ ይችላሉ። አሁን እኛ ይሄንን ዝም ብለን መልምሉ ሲሉን እንደ ጎጥ እንደ ቀበሌ ይሁን ብዬ እኔ ሁለት አንጠርኳቸው። አሁን ቀጠና 3 ራሱ አልመጡም፣ ቀጠና 10ዎች አልመጡም፣ አልተለኩም። በቃ መልእክቱን የተቆራረጠ ነው። ስለዚህ እናንተ ቀጥሉበት፣ ጥሩ ነው። ይህን ያህል ተማሪ ማስተማር ማለት አንድ ቤተሰብ ዛሬ ለልጆቹ አንድ ደብተር መግዛት ያቃተው ይሄ ተማሪ ይሄን ደብተር እስክሪብቶ አግኝቶ ልብሱን አግኝቶ መማር ማለት ከባድም ስለሆነ ይህን በጎ ስራቸውን ቢቀጥሉበት የሚል አስተያየት ነው ያለው። ጨርሻለሁ። በኩል አጅራቸውን እሱ ይክፈላቸው። በእርግጥ ስራ ላይ ብዙ እንቅፋት ሊያጋጥም ይችላል። ይህን እንቅፋት ተወጥቶ ደግሞ ለዚህ ማድረስ ከባድ ነው። የሚሰራው ምንዳቸውን የሚከፍላቸው አላህ ብቻ ነው፣ ሌላ ማንም አይከፍላቸው። ስለዚህ እኔ ይሄ የመጀመሪያ ፋና እዚህ ቀበሌ ላይ ይሄ መሰራቱ የመጀመሪያ ፋና ወጊ ነው። ለሌላው ለዚህ ላለው አርሶ አደር እኔ ለምሳሌ እነሱ ይሄን ለቲሞች ይሄን ካረጉ እኔስ ምን አረጋለሁ ብዬ የሚያሳስብ ነው። እኔስ በራሴ በግሌ ምን ላድርግላቸው የሚለውን የሚያነቃቃ ነው ማለት ነው። ብዙ ብለውታል። አሁን እናንተን አስተያየት ወይም በዚህ እንደ ቀጠና ጠሪነታችሁ ቀርባችሁ ለሰጣችሁ አስተያየት ደስ እያለኝ፣ ሌላው ምስጋና አንደኛ ይህንን አስተዋጽኦ ያበረከቱ በአላህ በኩል አጅሩ ይከፈላቸው እላለሁ። በሁለተኛ በኩል ጊዜያቸውን ሰውተው እኔ ሻሰን ቢሆን ምንም ቢከፈለውት በጣም በጥራት ሳየው በጥራት አድርገው ሰርተውታል ልብሱም ማለት ነው። እኔም አንድ አስተዋጽኦ አድርጋለሁ ብለው በጣም ሳየው አላጠራረዘም በየልካቸው አሪፍ አድርገው ስለሰሩ እሱንም አጅሩ ካላ ይከፈለውት ነው የምለው። ሌላው አሰን 2 ቀን ነው ለዚህ ስራ 3 ቀን ነው የግል ስራውን ትቶ እዚህ ተገይቶ ደግሞ ዛሬ ሙሉ ቀን እንደዚህ ለማድረጉ እሳቸውንም ባላ በኩል አጅራቸው ይከፈላለው። ደግሞ እሷም አሁን ተከፍሏት አይደለም ግን ይሄን ቀረጻና ደስታ ተካፈል መታለይ ባንቺም በኩል አላህ አጅሩን ይክፈልሽ ነው ብለው ጨርሻለሁ። ሌላው እሱ ቅድም እዛን የተናገረው ከ3ቱ ቀበሌ ይሄንን ሁላ ደግሞ አሰባስቦ ይሄን ማድረጉ በጣም የሚታይ ነገር ነው። 3ቱን ቀበሌ ይሄን ባንዲ ቋቀናይቶ እነዚህም ሰሪውም የ3ቱን ቀበሌ ሰርተው እዚህ ሁሉ ይሄ ሁሉ አጠራቅማ ያደረገው በጣም
የሚገርም የሚደነቅ ነገር ነው እና እነሱም በደህና ይንጡ እኔም ሰጮቹ በደህና ይንጡ። እነዚህም ሰርተው ይሄንን የኔ ነው ብለው እንኳን ይሄንን አደባልቆ መስጠቱ ቀላል ነገር አይደለም። ይሄ አቀባይ ይላል። አቀባይ ከሌለ ችግር ነገር ነው። ማን እካቡ ስር ቢሆን ማን አቀባይ ተለለ አቀብለው ይሄንን ሶስቱንም ቀበሌ ያጠናክረው ሰውየውም ሰርተው ሁሉ ነገር ይሄንን ዛሬ ለዚህ እንኳን ዓላማ መብቃታቸው አሁን እንኳን ስንት ሆኑ ወደዛ ሲሉት ወደዚህ ሲሉት ይሄን ላደረጉ በጣም እነዛን በደህና ይደብለቁ። እናንተ በደህና ሆኖ እናመሰግናለን። እንኳን ታንድ ቤት ሁለት ሊቀርቱ አይደለም ለአንድ ልጅ አስቸግሯል። ዛሬ እንኳን 9 ደብተር አይደለም ይቺ እስክሪብቶ ዛሬ አሁን ላጣ ስንት ታረጋለች። ግን አሁን ይሄም ማሰንም ሆነ ኡመርም ሆነ አንቺም ሆንሽ ሁላችሁም እዚህ ያለ ሁላ አጀሩን እነዛ ጋር አላህ ይደብልቅላችሁ። በዚህ በጣይ አሁን ይመርም ቢሆን በሮቹን ንሻቁሞን አሁን ዛሬ ንሽ ማለት ነው። ሁሉም አሁን ተዛ ተመስበር እዚህ ድረስ መንከራበቱ አጀሩን ለእናንተ አላህ ያቀርበው። አሁን ይሄ ሁሉ ማቴ አሁን ስንት ነገር አለ። አሁን የሚያለቅስ ማቴ አለ፣ አስደስቶ የሚያለብሰው ልጅ አለ። ደግሞ አሁን አይምሮ ስንት የሚጨናነቅ ሰው አለ። በቅንጭላቱ እንዴት አድርጌ ልገዛለን ነው? እንዴት አድርጌ ላለብሰው ነው? እንዴት እንኳን 2 ደብተር ቀርቶ አይደል እንኳን 9 ደብተር ቀርቶ አይደል እንኳን ይሄን ሁሉ ልብስ አይደለም አንዱ እስክሪብቶ ታስቸግራለች። አጀሩን ሷቡን ተናንተ አላህ ያጋጥማችሁ ሀያት አላህ ይስጣችሁ ነው ምነው በይቸርሻል። ዋው የልጆቹን ደስታ የቤተሰቡን ይህንን ነገር ማየት በጣም ነው የሚያስደስተው። ማሻአላህ አላህ ኸይር ጀዛችሁን ይክፈላችሁ እህቶች፣ ሌሎችም እህት ወንድሞች ተባብራችሁ የዚህ ኸይር ስራ ባለቤት እንድትሆኑ። ብዙ የቲሞችን ኢትዮጵያ ውስጥ ኑሮ ከእጅ ወዳፍ ሆኗልና ይህንን ካላችሁ ላይ በመቀነስ በማካፈል የኸይር ስራው ተካፋይ እንድትሆኑ ለሌሎቹም እጋብዛለሁ። ያው አሁን ይሄንን ከተማ ተሰናብቼ መውጫዬ ደርሷል። ስመጣ ቢለን፣ ገራዶ፣ ኮቱ፣ ጎሮች፣ ጌልሻ የሚባሉ መንደሮችን አልፈን ጠባሲት የሚባለውን ከተማ ደርሰላን። ጠባሲትን ብናልፍ ኑሮ ደግሞ ጉጉፍቱ የሚባለውን ከተማ እናገኘው ነበር። ጠባሲት በጣም ቀዝቃዛ ከተማ ነው። ቢሆንም ግን ወድጄው ነው ያለፍኩት። የተለያዩ ከተሞችን አልፌ ነበረ የመጣሁት። አሁን ደግሞ ያንኑ ያለፍኩትን ከተማ ደግሜ መልክዓ ምድሩን እያየሁና እየተደሰትኩኝ እየቀረጽኩኝ ወደ ሀገሬ ልመለስ ማለት ነው። ይሄ የምታዩት አካባቢ ገራዶ ነው። የገራዶ ሜዳ ናፍቆኛል ላኪኝልኝ ያለችኝ እህት ነበረች። በዚህ አጋጣሚ ያው ስላገኘሁት አቅርቤላታለሁ ማለት ነው። በጣም ነው የወደድኩት። ለመቀረጽ ራሱ አልተመቸኝም መኪና ውስጥ ስለነበርኩ እንጂ አደይ አበባው፣ ተራራው በጣም ነበር የሚያምረው። ያ አላህ ሁላችሁንም በሰላም ወደ ሀገራችሁ ለመግባት አብቅቶ ይህንን ውብ